በስልካችሁ ላይ የምትበራ እቺን አረንጓዴ መብራት ስትበራ አብዛኛው ሰዎች እየፈራችሁ ነው። ምናልባት እየተሰለልኩ ነው የሚል ፍራቻ አለ። ነገር ግን የሆነ እናንተ ያልፈቀዳችሁት ወይም እናንተ ሳታውቁ አንድ መተግበሪያ ማይክ ወይም ካሜራ ክፍት ሆኖ እየሰራ ነው። ያን ደግሞ ማጥፋት ከቸገራችሁ በቀላሉ ከዚሁ ከስልካችሁ ሳትወጡ የምታጠፉበትን መንገድ በዚህ ቪዲዮ ነግራችኋለሁ። ለኔ አዲስ ከሆናችሁ ሲደመርን ጠቅ አድርጉና ቤቱን ፎሎ አድርጉ፣ የልብ ቅርጽ አብሩ። ኮሜንት ላይ ደግሞ ከሰራ ሰርቷል ፌቨራይት አድርጉ፣ የቀስት ምልክት ተጭናችሁ 10 ጊዜ ኮፒ ሊንክ ሪፖስት ሼር እንዳይረሳ። አንድ ቴክኖሎጂ ነው የምነግራችሁ። ያ ቴክኖሎጂ ተጠቅማችሁ በአንዴ የሚበራውን መብራት ያጠፋላችኋል። ቴክኖሎጂውን ከየት ታገኛላችሁ? ትክክለኛውን ሊንክ የሚገኝበትን ቦታ ከነገርኩ በኋላ እንዴት ማስተካከል እንዳለባችሁ በዚህ ቪዲዮ ነግራችኋለሁ። ዳይ ወደ መረጃው። በቅድሚያ ወደ ፕሌይ ስቶር ትሄዱና የእኛን አፕሊኬሽን ቶም አርባን አፕሊኬሽን ታወርዳላችሁ። ከዛ ይህንን ከከፈታችሁ በኋላ ወደ ይሄ ኢንተርፌስ ይመጣል። ከዛ ወደ ሰርች ባር ትሄዳላችሁ። ከዛ TOM 144 ብላችሁ ሰርች ታደርጋላችሁ። ከዛ ይሄ ምስል ይመጣላችኋል። አንድ ጠቅ ታደርጉና ትንሽ ወደ ላይ ስክሮል ታደርጉና እዚህ ጋር ተጭናችሁ ስልካችሁ ላይ ተጭናችሁ ከዛ አፕሊኬሽን እንደጫናችሁ ይህ ይመጣል። ይሄን ሁሉ ኔክስት ብላችሁ ወደዚህ ትገባላችሁ። ከዛም በኋላ ያያችሁ ይሄን ማጥፋት ትችላላችሁ። ብትፈልጉ ወደ እያንዳንዱ ማይክ እየገባችሁ ማይኩን ኦፍ ካሜራ ኦፍ አለው የሚለውን ኦፍ ማድረግ ትችላላችሁ። አያችሁ፣ እያንዳንዱን ግን ከውጪ እነዚህን ኦፍ ብታደርጉ በአንዴ ሁሉን ይዘጋላችኋል። እንደዚህ እያደረጋችሁ ተጠቀሙ። ሼር፣ ኮፒ ሊንክ፣ ሪፖስት እንዳይረሳ። ቴንኪው